ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ውድ ኢትዮጵያውያን የፈትለ ዩቲዩብ ተከታታዮች እኔ ያለሁላችሁ፣ እንዴት ናችሁ? ሁላችሁም ላይክ፣ ሸር፣ ሰብስክራይብ በማድረግ በተለይ ሸር አድርጉልኝ። ማርያምን በቃ ሸር አድርጉልኝ፣ አበረታቱኝ። እስኪ አበረታቱኝ። ቆይ እንዴት ነው ሰውን ስታበረታቱ? የምር አበረታቱኝ እስኪ። ከጎኔ እናንተ ካላችሁ ደግሞ እኔም ጠንካራ ሆናለሁ ማለት ነው እና በጣም ይበርዳል። ስለሚበርደኝ ነው። ሳውዲ በጣም ይበርዳል። አሁን በተለይ ዛሬ በጣም ዝናብ አለ። በጣም ይበርዳል። እግዚአብሔር ይመስገን ዘንቧል። እና እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሀገራችን ኢትዮጵያ ጽኑ ሰላም ያደርግልን። እንደውም አምላክ ወላዲተ አምላክ እንደው የአስራት ሀገሯን በቃ ትበልልን። የእውነት የሰው ልጅ ደም እንደ ውሃ እየፈሰሰ ነው እና እንደውም መቤቴ እንደ ኃጢአታችን ሳይሆን እንደ ቸርነቷ እንደው ከልጇ ከወዳጇ ታማልደን የምር እንደው በቃ ይበለን። ቸሩ መድኃኔዓለም እንደው በቃ ይበለን። እንደው የቅዱሳን የሰማዕታት የጻድቃን እንደው ምልጃቸው ይርዳን። ማርያምን እንደው ሀገራችንን ጽኑ ሰላም ያደርግልን። በሰው ሀገር የምንሰማው በአይናችን እያየን ነው በአሁኑ ሰዓት በሀገራችን እና እንደው ቸሩ መድኃኔዓለም ሀገራችንን ሰላም ያደርግልን። እኛንም ለንስሐ ሞት ለሀገራችን ምድር ሁላችንንም ያብቃን። እውነት ወጥቶ ከመቅረት ይሰውረን ፈጣሪ ሁላችንንም። እና እንዴት ናችሁ? ደህና ናችሁ ወይ? አንድ ቪዲዮ ሰርቼ ነበረ ቲክቶክ ላይ ማለት ነው። በዚህ አጋጣሚ ቪዲዮ ምንድን ነበረ የሰራሁት? እዚህ ስመጣ እንግዲህ 1 ዓመት አለፈኝ። እኔ አሁን ስመጣ እኔ አዲስ ነው ወደ ሳውዲ አረቢያ ስመጣ እንግዲህ አዲስ ነኝ እና ምንም ነገር የማውቀው የለኝም ምን እንደሚያዝ ምናምን አላቅም ነበረ። ማህተብ ሳልይዝ መጣሁኝ ማለት ነው። ማህተብ ተበጠሰብኝ እዚህ መጥቼ። ከዛ ያን ውለታ ቪዲዮ ሰራሁኝ ማለት ነው። እስኪ መዲና ያላችሁ ኦርቶዶክሳውያን እርግጠኛ ነኝ ብዙዎቻችሁ እዚህ የቆያችሁት እቃ ታመላልሳላችሁ ምናምን ነገር በእርግጠኝነት ይኖራችኋል ማህተብ እና እባካችሁ ያላችሁ ኢትዮጵያውያን ኦርቶዶክሳውያን እዚህ መዲና ላይ ያላችሁ እባካችሁኝ ብዬ ቪዲዮ ሰርቼ ነበረ። ወደ 500 ነው 400 ምናምን ሰው አይቶታል። አንድም ሰው ግን መልስ የሰጠኝ ሰው የለም። አንድም ሰው መልስ የሰጠኝ ሰው የለም። እንኳን አይደለም መልስ መስጠት ቀርቶ ምንድን ነው የሆንሽው ያለኝ የለም። የሆነ ልጆች ብቻ ከጂዳ እኛ ጂዳ ነው ያለ ነው እና እንዴት እንላክልሻለን? እንደ ጂዳማ ሩቅ ነው። እኔ የሚቀርበኝ እዚህ ጋር ሪያድ ነው የሚቀርበኝ። ሪያድ ግን 22 ኪሎ ሜትር ነው እኔ ያለሁበት ጋር ለመድረስ ማለት ነው። ሪያድ ነው እንጂ የሚቀርበኝ ጂዳማ በጣም ሩቅ ነው። በፕሌን ካልሆነ እኔ እንጃ ይኬዳል እንዴ እኔ አላውቅም። እና ሩቅ ነው አልኳቸው ማለት ነው። ሌላ ግን በጣም ብዙ ሚዲያ ላይ የማያችሁ ብዙ ኦርቶዶክሳውያን ጅዳ መዲና ላይ ያላችሁ አንድም ሰው ግን እረ ምን ሆነሽ ነው ያለኝ የለም። ግን ያ ቪዲዮ ወይም ሌላ ሰው ማህተቤን ሲበጥስብኝ ወይም በሃይማኖቴ ሲገፋኝ ወይም ደግሞ በሃይማኖቴ የሆነ ነገር ሳደርግ ብታዩ ኑሮ ግን ቪዲዮዬንም ቫይራል ታወጡ ነበረ። ያ አስፈላጊ ስላልሆነ ማለት ነው። ይሄ ግን ማህተቤ ለእኔ በጣም አስፈላጊ ስለነበረ እናንተ እኛ ምን አገባን ብላችሁ ተዋችሁት። እስኪ ሰውን አትግፉ። በተለይ ይሄ መግፋት ኦርቶዶክስ ቤት ውስጥ ሞልቶ የፈሰሰ ነው፣ ከቤተ ክርስቲያን ውስጥ ጀምሮ ማለት ነው። በሄድንበት ደግሞ ይከተለናል። ምን አለበት ብታግዙ? አታችሁ አይደለም። በእርግጠኝነት ብዙ ልጆች አላችሁ ሚዲያ ላይ የማውቃችሁ ኦርቶዶክስ የሆናችሁ ልጆች ማለት ነው። እዚህ መዲና ብቻ ሪያድ ሩቅ ነው ይሁን መዲና እዚህ እኔ የምኖርበት እኔ መውጣት መግባት አልችልም። እናንተ ግን ውጭ ላይ ናችሁ። መርዳት መረዳዳት ትችሉ ነበር። እስኪ በክፉ ነገር ብቻ ሰውን እስኪ በበጎ ነገርም ተረዳዱ። የእውነት በጣም ነው የተናደድኩት። ማህተብ ማለት ቀልድ አይደለም። እኔ ግን ችግር የለውም ይኸው የሴትዮዋ ማለት ነው ነጭ እንትን አለ ነጭ የልብስ የምሰፋበት ማለት ነው። እኔ ማህተብ የተበጠሰብኝ ይሄንን ክር የለሽም ወይ ስላት ይሄ ነው ያለኝ ብላ ይሄንን ሰጠችኝ ማለት ነው። እኔም ይሄንን ገምጄ አሰርኩት። እግዚአብሔር ይመስገን
ፈጣሪ ልብን እንጂ የሚያየው ሰው ይሄ ሰውነቴን አይደለም የሚያየው፣ ወይም ደግሞ አንገቴን ምናምን አይደለም ፈጣሪ የሚያየው። ግን የእናንተን የክፋት ጥግ በደንብ ተረድቻለሁ። ወደ 400 ምናምን ሰው ከማየት ይልቅ ወይም ደግሞ ለሚረዳ ሰው ሸር አድርጋችሁ ለሚረዳ ለሚያግዝ ሰው ብታደርሱልኝ ትከፍሉበታላችሁ። ይከፈልበታል፣ ይከፈልበታል። ሰውን በጣም እንደዚህ እርዱኝ ስትባሉ አትረዱትም እና መጥፎ ደረጃ ላይ ደርሶ እኔ በእርግጥ እንደዛ አይደለሁም። እንኳን አይደለም ማህተብ ባላገኝ ራሱ እንዲሁ ባዶዬን አገሬ እስከምገባ ድረስ ፈጣሪን እያመሰገንኩኝ እጠብቀዋለሁ። በዚህ ልክ በጣም እንትን ያልኩ ሰው አይደለሁም። ግን እንደኔ እንደዚህ ሆኖ ማለት ነው። አሁን እንደኔ እንደኔ የገጠመው ካለ አሁን ወደ ሌላ ሃይማኖት ምናምን እንደዚህ ቢል ያኔ አረ መድኃኔዓለም ይቁረጥህ ይፍለጥህ፣ እመቤቴ ማርያም ትቁረጥህ ትፍለጥህ። የምራችሁን ነው? ስንታችንን ነበር መድኃኔዓለም የሚቆርጠን፣ እመቤታችን የምትቆርጠን። እነሱ ግን ታጋሽ ናቸው። ነገ ንስሐ ይገባሉ፣ ነገ እንደዚህ ይሆናሉ እያሉ ታግሶናል ፈጣሪ፣ እግዚአብሔር ይመስገን። እናንተ ግን በቁሙ ሰውን ለመርዳት ለመረዳዳት ሞክሩ። ሲጀመር ሰው በሰውነቱ ልታከብሩ ልትወዱ ይገባል። በመቀጠል ደግሞ እርዱኝ ስትባሉ ኦኬ፣ እርዱኝ ስትባሉ የማትረዳዱት ለምንድን ነው? እኔ አሁን በዚህ ሰዓት ሌላ ሃይማኖት ወይም ሙስሊም ወይም ሌላ ፕሮቴስታንት ምናምን ሆኜ ቢሆን ኑሮ የሀገር ሰው አገኘ ነበር ስለማቀው። እኔ ግን ኦርቶዶክስ ስለሆንኩኝ እናንተ ኦርቶዶክሳውያንም ሰው ስለማትወዱ አንድም ሰው ማህተብ ማለት እኮ ቀልድ አይደለም። ማህተብ አንገታችን ላይ የታሰረው እኮ ከአንገቴን ቁረጥ ከነ ማህተቤ አንገቴን ቁረጥ ለማለት ነው። ለምን ግን ብትረዳዱ ብትረዱ ምን ትሆናላችሁ? ምናችሁ ነው የሚቀነስባችሁ? ክብራችሁ? በጣም ነው የገረመኝ። ግን ብቻ እዚህ ሚዲያ ላይ ዝም ብላችሁ እኔ ደግሞ ሰው አምናለሁ እዚህ ሚዲያ ላይም ቢሆን ምናምን መዝሙር ምናምን እንደዚህ መንፈሳዊ ነገሮች ምናምን የሚለቁ ልጆች በውስጥ በጣም ብዙ ሰው አናግሬያለሁ። የመዲና ልጆች አንድ ሰው መልስ የመለሰልኝ ነገር የለም። አንድ ሰው አረ ማህተቤ እባካችሁ ማህተብ ቸግሮኝ ነው፣ አንድ ሰው የመለሰልኝ የለም። አሁን ግን ይሄን መልእክቴን እንደው በድንግል ማርያም ስም አዲስ የምትመጡ ኢትዮጵያውያን ካላችሁ ትርፍ ማህተብ ያዙ። እዚህ በሰው ሀገር ከፈጣሪ በታች አንድም የሚረዳችሁ ሰው የለም። አንድም። ምናልባት ታዋቂ ቲክቶከር ቤተሰብ ካላችሁ፣ ምናልባት ታዋቂ ቲክቶከር የምትተዋወቁ ከሆናችሁ ብቻ ነው የሚረዳችሁ፣ ታዋቂ ዩቱበር። ከዛ ውጭ ከሆነ ማንም የሚረዳችሁ የለም። እዚህ ጋር ራሳችሁ ናችሁ ያላችሁት። እውነት ይሄንን አስተምረው ተምሬበታለሁ። በጣም ተገርሜ ማለት ነው። ደግሞ እኔ ሌላውማ አይደለም ግርም ያለኝ በጣም መንፈሳዊ ነን ብለው መዝሙር ምናምን እንትን የሚሉ ልጆች ማለት ነው። በውስጥ እኮ ነው ያናገርኳቸው። ሚሴጅ ላይ ስጽፍላቸው ቪዲዮ ሲሰሩልኝ በውስጥ ገብቼ እኔ ጠየኳቸው። እኔ እዚህ ጋር ሎኬሽን እንዴት እንደሚላክ ብቻ ነው እንጂ የማውቀው እዚህ ጋር የት አካባቢ ነው የት ሰፈር ነው ያለሽው ወጥቼ ገብቼ አላውቅም። እኔ አላውቀው፣ ግን ያለሁበትን እኔ በራሴ በስልኬ ሰርች አድርጌ መላክ እችላለሁ። እነሱ ግን ስለሚያውቁ እኔ በገንዘቤ ነው በገንዘባቸው እኮ አላልኩም። ምን ችግር አለ? እና ለመረዳዳት ሞክሩ። ተው ኦርቶዶክሳውያን አትገፋፉ። ተው ተረዳዱ። በተለይ ደግሞ እዚህ በስደት ሀገር ሆናችሁ በባዕድ ሀገር ሆናችሁ ለምን? በጣም ነው የሚያሳዝነው። ብቻ ሰላም ሁላችንንም ሰላም ሆነን ወደ ሀገራችን ያብቃን። ሁላችሁንም ሰላም ያድርግልኝ። መጥፎ ነገርም
በጣም ስሜታዊ ስለሆንኩ ነው። ተናግሬ ከሆነ በፈጣሪ ስም ይቅርታ ጠይቃለሁኝ። እወዳችኋለሁ፣ አመሰግናለሁ። ይችን ቪዲዮ ያያችሁ በፈጣሪ ስም ነው የምለምናችሁ። አሁንም ሼር አድርጉልኝ፣ ሼር አድርጉልኝ። እዚህ ጋር የእውነት ኦርቶዶክስ ነኝ የሚል መዲና ውስጥ ካለ በውስጥ ያናግረኝ። እኔ ግን ብዙ ለፍቻለሁ፣ ግን ችግር የለውም። አሁንም ቢሆን እግዚአብሔር ይመስገን ይችን ቀን አልፋታለሁ። ምንም የማያልፍ ቀን የለም። አንድም ከኮንትራት ቤት ወጥቼ እኔም እንደነሱ መውጣት መግባት እንትን ብዬ፣ ሁለተኛም ደግሞ አይታወቅም ወደ ሀገሬ ገብቼ እግዚአብሔር ይመስገን። ከዛ በኋላ ወደ ሌላ ሀገር እንኳን ብሄድ እኔ አውቃለሁ ራሴን በደንብ አስተምሮኛል። የሰው ሀገር የሰውንም ማንነት በደንብ አሳይቶኛል። እግዚአብሔር ይመስገን እና በጣም እወዳችኋለሁ፣ አመሰግናለሁ። ሰላም ሁኑልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ።